ኧረ በስመ አብ እንዴት ደስ እንደሚል እግዚአብሔርን በቃላ የሆነ የህይወታችሁ የሚያስደስት ታይም ላይ ነው ይሄ ቪዲዮ እየቀረጽኩ ያለሁት። እግዚአብሔርን በቅርቡ እንግዲህ አናውንስ የምናደርገው ይሆናል። አንድ ሁለትም ሰው ቢሆን የሚያኝ እኔ እያንዳንዱን ኦዲየንሴን ልክ እንደ አንዱን ሰው እንደ ሚሊዮን አድርጌ ስለሆነ የማስበው ማውራውን ባታዳምጡኝም ስሙኝ እስቲ እና በቃ በጣም ደስ ብሎኛል። ደግሞ ቪዲዮ ከለቀኩኝ 6 ቀን ምናምን አለፈኛ። በዓል ደስ ይል ነበር። የገና በዓል እንትን መስቀል አደባባይ የነበራችሁ ታውቁታላችሁ ስሜቱ እንዴት እንደነበር። በጣም የሚገርም ቆይ አንዴ ቼክ ላድርገው እየቀረጽኩ መሆኑ። ወይ ቀርጬ አልጠፋም። ደቂቃ ምናምን እንትን ረጅም ደቂቃ አልቀረጸም እና እሱን አጀስት አድርጌ ከአዲስ እየቀረጽኩ እገኛለሁ። እንዴት ናችሁ? የገና በዓል እንዴት ነበር? እንዴት አለፈ? መስቀል አደባባይ ላይ እንዴት ኧረ በስመ አብ ወጣቱ እንዲህ በነጠላ እግዚአብሔርን ይሄ እንትንማ ይቀጥል። አስባችሁታል? ሁሉም ወጣት በቃ ከቤተ ክርስቲያን ተመልሳችሁ ይደክማችኋል፣ ትተኛላችሁ ነው። ሌሊት ጭፈራ ቤት ማደር ምናምን ቀረ። ወጣቱ ተገራ፣ ተስተካከለ። በጣም ነው ደስ ያለኝ እግዚአብሔርን። ደግሞ ታዋቂ ቲክቶከር ምናምን ሁሉም እኩል በቃ እኩል ነጠላ ለብሰ እኩል ደስ በቃ በጣም የሚገርም ነበር። እንዳያችሁት ደግሞ ኮሜንቱ በሙሉ ያጨናነቀው እኔ ፕሮቴስታንት ነኝ ግን በቃ የእናንተ እምነት ዋው፣ እኔ እስላም ነኝ ግን እንኳን ደስ አላችሁ በጣም ነው የሚያምረው ምናምን አይታችሁታል ሁሉንም ኮሜንት እና በቃ በጣም ደስ ይል ነበር። እውነት የዚህ ፕሮግራም ሀሳብ የሚደገፍ ነው። ይቀጥል፣ ያብብ፣ ይለምልም ነው የኛ ሀሳብ። አሁን ምን ለማለት ፈልጌ ነው የመጣሁት? ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ቢሆንም መሀል ላይ ብዙ ስራዎችን ለመስራት እንደማቅድ ምናምን እየነገርኳችሁ ነበረ። እነሱ ነገሮች ከምን ደረሱ ለሚለው ከምንም አልደረሱ። ምክንያቱም መሀል ላይ የሰው ወሬ ሰማሁ። የእረፍት ሰዓት የእረፍት ታይም ነበረኝ መሀል ላይ ግን እሱን አልተጠቀምኩበትም። ጀስት እሄዳለሁ ካልኩበት ቦታ ሳልሄድ ምናምን ሳምንት አለፈ። ይኸው ኢፖክሲ ምናምን ብዬ በባለፈው ቪዲዮ ሰርቼ ነበረ። ኢፖክሲውን ከት ቀርቷል እና ምን ልላችሁ ነው፣ ሰው ባሰበበት አይውልም እሱ በፈቀደው እና በቃ እጄ ላይ ምንም አልነበረም። ስለዚህ አላማ ብቻ ሆኖ ቀረ። ሺፍት የሆነ ነገር እናስባለን፣ የሆነ ነገር እናቅዳለን። እግዚአብሔር ካልፈቀደ ሺፍት። ግን አሁን ደስ የሚል ነገር ህይወቴ ውስጥ እየመጣ ነው። እግዚአብሔር ይመስገን። እውነት ሪል ከሆነ በቃ በደንብ ለእናንተ ለውዶቼ አናውንስ ማድረግ ይሆናል። ግን አሁን ላይ ይቆይ፣ የሰው አይን የበዛብን ትላለች አያቶቻችን ይላሉ። እና በቃ እንደዛ ነው። በጣም ደስ የሚል ነው። ግን የሚገርማችሁ እኔ አሁን ምን እየደበረኝ እንደመጣ ታውቃላችሁ? ዩቲዩብ ላይ የምለቃቸው ቪዲዮዎች ምን ያክል አስተማሪ የሆኑ ነው። ጀስት እኔ አሁን ለኮንሲስተንሲው ብቻ ነው እየተጠቀምኩበት ያለሁት እንጂ ምን ያክል አስተማሪ ነው። ፖድካስት ነገር ልጀምር እንዴ? ወቻ ጉድን የሚያስንቅ ፖድካስት ትጀምሪያለሽ ብሎ የሆነ ጊዜ ወንድሜ ኮሜንት አድርጎልኝ ስስቅ ነበር። 6 ቪው ነበር የነበረው። ከ6ቱም ቪው እኛንን በሌላ ስልክ እየቀራረጽ ምናምን እንትን ላይክ ስናየው የነበረው እና በጣም ያሳዝናል። ኮንሲስተንሲ እንዲህ ከሆነ እስቲ ደግሞ የሆነ አይዲያ ልንገራችሁ። የሆነ ነገር ላይ አወቃችሁት የሚባለው ቢያንስ 10,000 ሰዓት ስትሰጡት ነው። ለነገሩ ጀስት ለትሬኒንግም ሆነ ማንበብም ይሁን ምንም ይሁን የሆነ አንድ ነገር ላይ ለዛ ነገር 10,000 ታይም ስትሰጡት ማለት አመት ከ3 ወር ነው ምናምን መሰለኝ 10,000 ሰዓት እንደሱ ከሰጣችሁት ነው የእናንተ ሊሆን የሚችለው እና እርግጠኛ ሆናችሁ ሰዎች ሲጠይቋችሁ መመለስ የምትችሉት። አይ ቲንክ አሁን ላይ እኔ ውስጥ የተከሰተው እሱ ነገር ነው። ጀስት በቃ የሆነ አይዲያ ይመጣልኛል። ሳምንት ነው ባብላለው፣ በጣም አብላላውት ከተባለ ሳምንት 2 ሳምንት ራሱ አይሞላም። ሳምንት ለዚያውም በተቆራረጠ ታይም ማለት ነው። ዛሬ ባስበው ነገ ረሳዋለሁ፣ ከነገ ወዲያ ምናምን እንደዚህ ኦን ኤንድ ኦፍ እና ለዛ ነው አንድ ነገር ላይ ቋሚ ሆነ መቀጠል የሚያቅተን። የሚሰጠው ጊዜ 10,000 ሰዓት ማለት ለዛ ነው። ብዙ ሀሳቦች እየመጡ እያለፉ ህይወት ይቀጥላል። የሆነው ነገሩ ለዛ ነው እና
እወዳችኋለሁ። በቃ ዛሬ ይሄን ከቀረጽኩ ይበቃኛል። ብቻ ግን የሆኑ ነገሮች ካሉ አሳውቃችኋለሁ። መልካም ገና፣ ሰላሙን እወዳችኋለሁ። እና ሼር፣ ላይክ፣ ሰብስክራይብ ምናምን አድርጉና ባሉ ነገሮች እናስገባለን። እግዚአብሔርን ግን ማለት ነው ባላችሁ ካሜራ እና በቃ ባላችሁ ዝም ብላችሁ ጀምሩ ምናምን የሚለው አይዲያ ግን እውነት ነው። ኧረ እኔ እንጃ አላውቅም፣ ግን የሆነ ጊዜ ይሆናል ወደፊት ቪዲዮዎች መለስ እያለን ስናያቸው እንስቅ ይሆናል። ማሽን ላይ ያረረች ትስቃለች። እውነቴን እኮ ነው። እሱ ቀን ይመጣል ብዬ ተስፋ አደርጋለሁ፣ ግን ያኔም አይገርመኝም። በቃ ምክንያቱም ኧረ ልፈላሰፍ ነው። በቃ ወዳችኋለሁ። እውነት ደግሞ የሆነ መጽሐፍ ማንበብ ጀምሬያለሁ። ምንድን ነበር የሚለው ርዕሱ? ትዊስትድ ላቭ፣ ይሄ የተወሳሰበ ፍቅር ምናምን ነገር በእንግሊዝኛ ነው። ገጽ 6 ደርሻለሁ። አይ ዶንት ኖ ዋት ደ ሴይ ምን እንደሚል አላውቅም፣ እየገባኝ አይደለም። ግን ዲክሽነሪ ምናምንም እያያዝኩኝ እያነበብኩት ነው። ከዛ ሙሉ ፔጁን ከጨረስኩ በኋላ ተርጉሜ ከዛ ተመልሼ ምናምን አነበዋለሁ። ከዛ ሲገባኝ ያን መጽሐፍ ሪቪው እናደርጋለን፣ ፖድካስት እንጀምራለን። በቅርቡ ታዋቂ ሰዎች እናቀርባለን። ታዋቂዋ ነኝ እና ራሴን ቢሆን ኢንተርቪው አደርጋለሁ። ሌላ ልብስ ለብሼ እንዴ መሆን አለበት። እንደዛ ምናምን እናደርጋለን። ከዛ አሪፍ ኤዲተር አሁን እኮ ቀጥታ እንትን ውስጥ ገባለሁ፣ ክሊክ አረጋታለሁ፣ ቀዩን ተጭኜ ካሜራ የሚለው ውስጥ ገብቼ ከዛ ሙሉ ሪካርድ ይደረጋል። አፕሎድ ነው። እንደው ምንም የሚጨመርበት ካብከት ላይ ራሱ አልወስዶም። ቀጥታ ከጋለሪ ዩቲዩብ አፕሎድ። በቃ እንደዚህ ነው አሁን እያደረኩ ያለሁት። ግን ቀጣይ ማለት ነው አሻሽዬ እግዚአብሔርን እለምነዋለሁ። ባይ